ሰላም የተከበራችሁና የተወደዳችሁ የሰባሽ ፕሮዳክሽን ተከታታዮቻችን፣ እንግዲህ በእነዚህ አይነት ቪዲዮ እስከዛሬ ድረስ አልመጣም ነበር። ቀጥታ እንግዲህ በስክሪናችሁ ከች ብያለሁ ማለት ነው። የመምጣቴ ምክንያት ምንድነው? ጌዝ የተሰኘ እና አጆ የተሰኘ አንድ ላይ ሁለቱንም እንትን የያዘ ፊልም ሰርቼ ነበር። ይሄ ፊልም ምንድነው ለምንድን የተሰራው? በስልጤ ዞን ውድድር ላይ ተካሂዶ ነበር። ከስልጤ ዞን ደግሞ አልፎ ወደ ክልል ሄዶ ነበር። ስልጤ ዞን ላይ አንደኛ ስለወጣ ብቻ ነበረ ወደ ክልል የተመራው። ክልሉም ላይ ሄደን አንደኛ ደረጃ ይዘን ነበረ ይሄን ፊልም አሳይተን ማለት ነው። ፊልሙ ምንድነው? ስለ ውጆና ስለ ጌዝ ነው። የስልጤ ብሔረሰብ ከሚጠቀምባቸው ዘርፈ ብዙ ወይም ደግሞ ባህላዊ ሂደቶች አንደኛው ጌዝና አንደኛው ደግሞ ውጆ ናቸው። ሁለቱን የያዘ መልእክቱን የያዘ የቀረብኩት በጣም በሚገርም ሁኔታ በአስደማሚ ሁኔታ አንደኛ ደረጃ ይዞ ነበር። ያን ደግሞ ግማሹን የለቀኳቸው ነበረ በቲክቶክ አብዛኛው ጀማ እንዲሁም ኢንቦክስ ላይ ለምንድነው ሙሉ ማትለቀው የሚል ነገር እንትን ጠይቆኝ ነበረ። አሁን ደግሞ ዩቲዩብ ላይ ሰኞ ማታ አንድ ሰዓት ላይ በሰባሽ ቲዩብ ላይ ለቀቅ ይሆናል። አንድም ማስተላልፈው የምፈልገው ነገር አለ። አንድን ባህልን፣ ታሪክን እንዲሁም ደግሞ ቋንቋን ማስተዋወቅ የሚቻለው አንደኛው ዘርፍ ፊልም ነው። ብዙ መጻፍቶች በስልጤ ብዙ የተጻፉ መጻፍቶች አሉ፣ ታሪካዊ መጻፍቶች አሉ፣ ተረቶች አሉ። እነዚህ ነገሮች ግን አርቲክ አድርገን ብናሳያቸው ወይም ደግሞ የስልጤን የድሮ ባህልን ይዘን ወደ ሚዲያ ብናመጣ ሚዲያም ስናመጣ በእንትን ሙቪ ስታይል ወይም ደግሞ በፊልም ደረጃ ይዘን ብንመጣ የተሻለ ውጤት እናመጣለን የሚል ነበር ተስፋ የነበረው። እንግዲህ ክልሉን በጣም አስደምሞ ነበር አንደኛ የወጣው። በጣም ማበረታቻ ውጤት ነበረው። እንግዲህ እንኳን ደስ ያለን ብያለሁ። በድጋሚ ቆይቷል። እንግዲህ ፊልምን በነገራችን ላይ እንዳጠሉት ፊልም በጣም ወሳኝነት አለው። መልእክት ለማስተላለፍ፣ ባህልን ለማስተዋወቅ፣ ቋንቋን ለማስተዋወቅ በጣም ሌላ የገናይ የወለነ ወይም ደግሞ የገናይ አመሰብ ወይም ጊቹ ቲያንዚ አዳይ ወይም ወገሽገ ያቻችላነይ በፊልም ኢንኩምንገ በድራማ ኢንኩም በሽባል ቦነ እንግዝን ያቻችላነይ ተኮሎ መጣናሎኔ ገና ያዘር ወይም ደግሞ ያብሌ ባዲሰብ በዩኒስኮ ደረጃ እንኳን ያቻችላነይ በዩኒስኮ ደረጃ እንኳን ሱመካትኬት ባነይ ቢንካሊን በአርቲስቲክ ቦነን ብልና ያፍ የመጥፈጄኔ ሉክት ለማዊ በሰባሽ ቲዩብ በሰባሽ ፕሮዳክሽን ቲዩብ ወጣቴ ሐዲሳት ተከፈረን 10 ደቂቃንት ቪዲዮን ይዞት ያቱምንም ውስቤ የጎደሌ ግዝባለ ወይም ደግሞ የቀበሌ ግዝባለ ምካት ባለቢ ኮሜንት አስቢ መሳም ምካት ባለ በደፈነከ ቪዲዮ ታስብ በደፈነ ኮሜንት ታቦታውን ምክንያታዊ ሆነ ወይም ደግሞ መሳ ያጀበ ኮሜንት ተውብኝ ከሻው ያቱምተ የሌ ሞራናኛ ነኝ ያቱምተ ኮሜንትና ሰባሽ ቲዩብን ሰብስክራይብ አስወጥ ቲክቶክ ላይ አውርዳችሁ የምሰቅሉት ባለማረብ በተባበሩኝ በጣም ደስ ይለኛል። ምክንያቱም እኔ ዋጋ ስለሚያስከፍልኝ እኔ የለፋውበት ነገር ነውና በደንብ እንዲታይ ዩቲዩብ እንዲያድግ እብት አይቲባበር ይላው ያሾክረው